ሰላም የኢትዮ ፊደል ቶሮንቶ ዩቲዩብ ቻናል ቤተሰቦቼ ሳምንታችሁ እንዴት ነበረ? በዚህ ዝግጅት በቅርቡ በከተማችን ጎላ ብለው የተነሱ ጉዳዮችን እናስቃኛችኋለን። አብረን እንቆያለን። ኢትዮ ፊደል ብላችሁ ዩቲዩብ ቻናል ላይ ሰብስክራይብ እንድታደርጉ እንጠይቃለን። ሰብስክራይብ ላደረጋችሁን ደግሞ ከልብ እናመሰግናለን። የቶሮንቶ ማህበረሰብ አባላት ባሳለፍነው ቅዳሜ ዳንቴል እየሰፉ ጠቃሚ ጉዳዮችን ሲወያዩ አምሽቷል። ኢትዮ ካንብሪጅ ዘ ጋፕ የተሰኘው ግብረሰናይ ድርጅት ያዘጋጀው ወርክሾፕ ዓላማው ማህበረሰቡን በባህላዊ መንገዶች በማሰባሰብ የአእምሮ ጤና ጉዳይ ላይ እንዲወያይ ማድረግ ነበር። ስቲቺንግ ስቶሪስ ይላል፣ ታሪኮቻችንን መስፋት። በዚህ ዝግጅት ላይ አርቲስት ወይዘሮ እመቤት በለጠ በኦንታሪዮ ቤልቪል ከተማ ነዋሪ ናቸው። በከተማው የሚገኘው ድልድይ በዳንቴል የመሸፈን ፕሮጀክትም እየሰሩ ይገኛሉ። በዚሁ ዝግጅት ላይ የዳንቴል አሰራር ጥበብን እያሳዩ በአእምሮ ጤና ዙሪያ ውይይት እንዲደረግ አድርጓል። አርቲስት እመቤት በቶሮንቶ ለረዥም ዓመታት የአርት መምህር ናቸው። እንዲሁም በስዕል ስራቸውም ይታወቃሉ። ከ1500 በላይ የአንደኛ ደረጃ ተማሪዎችን በሙያ የቀረጹ የስነ ጥበብ ሰው ናቸው። ስነ ጥበብ ማህበረሰብን ለማቀራረብ ትልቅ ጉልበት እንዳለው የሚያምኑ ናቸው። በዝግጅቱ ላይ መመለስ የተሰኘ የስዕል ስብስባቸው ውስጥ የተወሰኑ ስራዎቻቸውንም አቅርበዋል። በኢትዮ ካንብሪጅ የማህበረሰብ ማሰባሰቢያና የአእምሮ ጤና መወያያ ዝግጅት ላይ የክብር እንግዳ የነበረችው አርቲስት ቻቺ ታደሰ ናት። በሀገራችን የሙዚቃ ኢንዱስትሪ ለዓመታት በእውቅና የተጓዘችው ቻቺ ታደሰ በአሁኑ ወቅት ደግሞ ወደ ሰብአዊ ስራ ተሰማርታለች። ቻቺ ፖድካስት በተሰኘ ዝግጅቷ የማህበረሰብ ፈተና የሆኑትን የእጽ የአእምሮ ህመምና ሌሎች ማህበራዊ ጉዳዮችን ትዳስሳለች። በሆሊውድ የነበርኩበት ጊዜ ስኬታማ ህይወት በውጫዊ ገጽታው ምን እንደሚመስል አሳይቶኛል። ውስጣችን ጸጥታን በሚፈልግበት ሁኔታ ውስጥ ሲገባ ህይወት ምን ያህል ባዶ እንደሆነች የምንማርበት መሆኑን ተገንዝቤያለሁ። የሰብአዊነት ስራዬ ከሙዚቃ ያለፈ ነው። የኔ የሰብአዊነት ስራ የእግዚአብሔር ጥሪ ነው ብዬ አምናለሁ ስትል ቻቺ ታደሰ በዝግጅቱ ላይ ንግግር አድርጋለች። Both incredible opportunity and great challenges. My time in Hollywood taught me what successful looks like from the outside. The light, the stage, the pose, and it also revealed how empty life can feel when your soul is still searching for peace. So, that revelation changes my life. My work now extended for beyond music. I firmly believe that my humanitarian mission is called for God. በዚህ ሳምንት ሌላው ጎላ ብሎ የተሰማው ዜና ደግሞ የቶሮንቶ ዋተር ፍሮንት ማራቶን ነበር። በዚህ ቅዳሜ ነበር እሱም የተካሄደው። ኢትዮጵያዊቷ ሹሬ ደምሴ የሴቶችን ማራቶን በአንደኝነት አጠናቃለች። ኬንያዊቷ ቤቲ ሁለተኛ ስትወጣ፣ ሌላዋ ኢትዮጵያዊት አልማዝ ከበደ ሶስተኛውን ጨርሳለች። በሴቶች ውድድር ወቅት ኢትዮጵያውያን አትሌቶች መንገድ በመሳት ውድድሩን ሳያጠናቀቁ ቀርተዋል። ጎጃም እንየው ዲባባ በየነና ንግስት ሀፍቱ ናቸው የግማሽ ማራቶኑን መንገድ ስላሳሳታቸውና ያንን ተከትለው በመሄዳቸው ውድድሩን ያቋረጡት። በወንዶች ማራቶን ኬንያውያን ከ1 እስከ 3 በመውጣት አሸንፈዋል። ኢትዮጵያውያኑ ወርቅነህ ታደሰና ይሁንልኝ አዳነ 4ኛና 5ኛ ሆነው ነው ያጠናቀቁት። በየዓመቱ በሚደረገው በዚህ ውድድር ላይ ኢትዮጵያ ውስጥ ወላጅ አልባ ህጻናትን የሚረዳው ፒፕል ቱ ፒፕል አባላት በውድድሩ ላይ ተሳትፈው ለሰናይ ዓላማቸው ገቢ አሰባስበዋል። የፋይናንስ ባለሙያውና በማህበረሰባችን ውስጥ የአካል ብቃት እንቅስቃሴን ሁል ጊዜ ፕሮሞት የሚያደርጉት አቶ ዩሱፍ አብዱል መናን ውድድሩን በተሳካ ሁኔታ ማጠናቀቃቸውን በማህበራዊ ድረገጻቸው ላይ ገልጸዋል።
ሌላው በዚህ ሳምንት መጨረሻ እንግዲህ ቶሮንቶን ሞቅ ያደረጋት ዝግጅት ደግሞ የድምፃዊ ናቲማን የሙዚቃ ዝግጅት ነበር። በአዲስ አበባ ከፍተኛ እውቅና ያለው የኤክሶ ክለብ የቶሮንቶ ምርቃት በማስመልከት ነው ናቲማን የሙዚቃ ዝግጅቱን ያቀረበው። ፓርላመንትና ኩዊን ላይ የሚገኘው አዲሱ የኤክሶ ክለብ በርካታ እንግዶችን በዚህ ወቅት አስተናግዷል። በመጠሪያ ስሙ ናትናኤል አያሌው ይባላል። ናቲማን የኢትዮጵያን ባህላዊ ሙዚቃ R&B ከሬጌ ሮክ እና ሌሎች የሙዚቃ ስልቶች ጋር በመጫወት ይታወቃል። በአውስትራሊያ ሜልበርን የሚኖረው ናቲ እስካሁን 3 ተወዳጅ አልበሞችን አቅርቧል። በወጣትነት በዲጄነት ወደ ሙዚቃ የገባው ናቲ አምሮኝ የተሰኘውን የመጀመሪያ አልበሙን ከለቀቀ በኋላ እውቅናው እየገነነ መጥቷል። በቅርቡ ደግሞ በዚሁ በቶሮንቶ የሚከናወኑ ሌሎች ዝግጅቶችን ከወዲሁ እናስተዋውቃችሁ። ጎህ የተሰኘው ግብረሰናይ ድርጅት 1ኛ ዓመቱን ሊያከብር ነው። 1ኛ ዓመቱን የሚያከብርበት የእራት ፕሮግራምም አዘጋጅቷል። በቶሮንቶ የሚገኙ ኢትዮጵያውያንና ኤርትራውያን አዛውንትን ሲኒየርስ፣ እንዲሁም በኦቲዝም ስፔክትረም ውስጥ ያሉ ህጻናትን ለማገዝና ግንዛቤ ለማስጨበጥ ይሰራል። ጎህ ባለሰናይ ዓላማው ጎህ 1ኛ ዓመቱን በሚያከብርበት ዝግጅት ኖቨምበር 1 2025 ከ6 ፒኤም አንስቶ 141 ሰንራይዝ አቨኑ እየተገኛችሁ የበኩላችሁን አድርጉ። ትኬት ከፈለጋችሁ በ647 869 0113 ታሪክን ወይንም በ905 557 0351 ጁዲን ማነጋገር ትችላላችሁ። ሌላው ደግሞ የምንጠቁማችሁ እዚህ ቶሮንቶ ውስጥ የሚካሄድ ዝግጅት የፊታችን ኖቨምበር 3 2025 በሂሩት ካፌና ሬስቶራንት ውድባይና ዳንፎርዝ ላይ የሚካሄድ ነው። በከተማችን የሚገኘው ታዋቂ ድምፃዊ እሸት መንገሻን ሪኮግናይዝ ለማድረግ ለማክበር፣ እንዲሁም ለማገዝ የተዘጋጀ ዝግጅት ነው። ይህ ዝግጅት እንግዲህ ከ7 ፒኤም አንስቶ በሂሩት ሬስቶራንትና ካፌ ውድባይንና ዳንፎርዝ ላይ በሚገኘው የሚካሄድ ነው። እሸት መንገሻ በሀገራችን ሙዚቃ ውስጥ ቀደምት ከሚባሉ ባለሙያዎች አንዱ ነው። በኢትዮጵያ ባህር ኃይል ሳለ ገና በወጣትነት ወደ ሙዚቃው የገባው እሸት በራሱ ጥረት ትራምፔት የሙዚቃ መሳሪያን ተምሯል። በአዲስ አበባ ዝነኛ ሆቴሎች ቱሪስት ሆቴል፣ ዲአፍሪክ፣ ጣይቱ እንዲሁም ስቱዲዮ ክለብ፣ ቬኑስ እና አምባሳደር ክለቦች ውስጥ የአማርኛና እንግሊዝኛ ሙዚቃዎችን ተጫውቷል። በአንድ ወቅትም ከአንጋፋው ድምፃዊ ሚኒሊክ ወስናቸው እንዲሁም ታዋቂው የቤዝ ተጫዋች አለምሰገድ ከበደ ጋር በሱዳንና ግብፅ የሙዚቃ ስራዎቹን አቅርቧል። እሸት ካናዳ ከመጣም በኋላ በኢትዮጵያውያን አዲስ ዓመት በቶሮንቶ ክሪስቲ ፓርክ ላይ የሚካሄደው እሱን ጨምሮ በተለያዩ ዝግጅቶች ላይ ሙዚቃዎችን ተጫውቷል። ይህ ድንቅ ባለሙያ ለማክበር በተዘጋጀው ፕሮግራም በመገኘት ወንድማችንን እናክብር፣ ወንድማችንን እንርዳ። ስለ ዝግጅቱ መረጃ ከፈለጋችሁ በ416 551 7560 ደውላችሁ አነጋግሩ። ባለሙያዎቻችን ማክበር ትልቅነት ነው። ከኢትዮ ፊደል መልካም ጊዜ። በሌሎች ዝግጅቶች ሌላ ጊዜ እንገናኛለን። ሰላም። በቪዲዮና ፎቶግራፍ ቀረጻ የተባበሩንን ጾብ ድንቅ ለዓለምና ኤቨርተን ጎርደን ከልብ እናመሰግናለን።